አንድ ነገር ይሆናል። ትውልድን ልውጥ አፉን የከፈተ ዘንዶ ይቀጣል። እግዚአብሔር ተናግሮልሻል፣ ግን መሻገር በሚገባ እንዳትሻገሪ መንገድሽ ላይ ዘግቶ የቆመው እጅ ዛሬ ምሽት ይመታ። ለምን ጮኻችሁ አሜን አትሉኝም? እግዚአብሔር ተዋጊ ነው። እግዚአብሔር ተዋጊ ነው። ስሙም እግዚአብሔር ነው። ስሙም እግዚአብሔር የፈርዖንን ሰረገሎች ሰራዊቱንም የፋርዖንን ሰረገሎችና ሰራዊቱንም በባህር ጣላቸው። የተመረጡ ሐሰተኞች በኤርትራ ባህር ሰጠሙ። አቤቱ ቀኝ በኃይል ከበረ። አቤቱ ቀኝ በባህር ከበረ። አቤቱ ቀኝ ጠላትን አደቀቀ። አቤቱ ቀኝ ጠላትን አደቀቀው። አሜን አሜን። በክብር ብዛት የተነሱብህን አጠፋ። በክብር ብዛት የተነሱብህን አጠፋቸው። ያዝልኝ። እዚህ ቦታ እግዚአብሔር ለእስራኤል ሕዝብ እየተዋገላቸው እንደሆነ ከውጊያ በፊት ከፋርዖን እጅ ሕዝቡን እግዚአብሔር በሙሴ ከማስመለጡ በፊት የተገባላቸው ቃል ኪዳን ነበር። ማርና ወተት ወደሚፈስበት ወደ ከነዓን ምድር ትገባላችሁ ተብሎ የተገባላቸው ኪዳን ነበር። በዚህ በዘጸአት ምዕራፍ 15 ከቁጥር 3 ጀምሮ የምናገረው ቃል ይሄ ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ምክንያቱም የእስራኤል ሕዝብ ከግብፅ ምድር ሲወጣ በብዙ ጭንቅና ምጥ እግዚአብሔር በገባላቸው ኪዳን ባለባቸው መንገድ ብዙ ስደት እያለፉ መጥተዋል። ስደቱ ዝም ብሎ ስደት አይደለም። ራብ አለበት፣ ቸነፈር አለበት፣ እርዛት አለበት፣ ሞት አለበት፣ ጥማት አለበት። ሙሴን አንድ ቃል በመንገድ ላይ የጠየቁት ጥያቄ አለ። አንተ በግብፅ ምድር እንደኛ አልተሰቃየም፣ መከራውንም ስላላየ ለአንተ ግን ኖርማል ሆነ። በራብና በጥም ልታስጨርሰን ልትገለን አወጣን አሉ። ሙሴ እንዲህ አለ፣ በእግዚአብሔር ፊት ቆመ፣ መጮህ ጀመረ። ራብና ጥማት ተፈራረቀባቸው። ለ40 ዓመት ሙሉ መና ይበሉ ነበር። ተመሳሳይ ምግብ ፍሩስካ የሚባል ምግብ ታውቃላችሁ? የከብት እንደዛ እንደ ፍሩስካ አይነት ምግብ በየቀኑ ቁርስ፣ ምሳ፣ እራት፣ ቁርስ፣ ምሳ፣ እራት፣ ቁርስ፣ ምሳ፣ እራት አንድ አይነት ምግብ 40 ዓመት ሙሉ ይመገቡ ነበር። የሰለቻቸው ጎዳና ነበር። ነገር ግን እግዚአብሔር አብሯቸው ነበር። ኪዳን እያለ መከራ አለ። ኪዳን እያለ ይጠማሉ። ኪዳን እያለ ይራባሉ። ኪዳን እያለ ይሰደዳሉ። በጣም በተጨነቁት መሃል ሙሴ ወደ እግዚአብሔር ፊት ቀርቦ እንዲህ አለ፣ እባክህ ልናልቅ ነው። በተራራ ላይ ወጥቶ መጸለይ ሲጀምር እንዲህ አለ። እግዚአብሔር መጣና ለምን ትጮህብኛለህ? ለምን ትጮህብኛላችሁ? እናንተም ዝም ትላላችሁ፣ እኔም ስለ እናንተ እዋጋለሁ። እናንተ ግን ዝም በሉ። በዛ ሁሉ ኪዳን ውስጥ ጠላት እያሳደዳቸውን ነገያቸውን አርቀው እንዳዩ ተስፋ የሚያሳጣ የሞት ሰበር ዜና በየቀኑ ይሰማል። እያንዳንዱን ቀን እያንዳንዱን መንገድ በተአምር እየተሻገሩ ሳለ አንድም ቀን እግዚአብሔር ከመንገዳቸው ተለይቶ አያውቅም። በግብፃውያንና በእስራኤል መካከል ልዩነት ነበር። አይቀደሙም፣ ሁሌ መሪ ናቸው። የሚያሳድዱ ግን በየቀኑ ያሳድዷቸው ነበር። እየተሰደዱ በእነሱ ላይ የሚለቀቅ የሞት ቀስት አይጸናባቸውም ነበር። እስራኤላውያን በብዛት ልጆቻቸው፣ ከብቶቻቸው በመንገድ ላይ የሞቱትና ያለቁት የመጀመሪያ የግብፃውያን እጅ አይደለም ያለበት። ለእግዚአብሔር ስላልታዘዙ በራሳቸው መንገድ እየሄዱ ስለነበረ የራሳቸው ፈቃድ ልጆቻቸውን ጨረሰ። የራሳቸው ፈቃድ ከብቶቻቸውን ጨረሰ። ከሚታዘዙት ይልቅ የማይታዘዙት ይበልጣል። ትናንት በግብፅ ምድር ላይ ለ40 ዓመት ዱባ እየበሉ የኖሩ ሽንኩርት እየበሉ የኖሩ ሕዝብ ዛሬ በምድረ በዳ እግዚአብሔር በተአምራት ይመራቸው በነበረ ሰዓት ስጋ ናፈቀናል። አንድም ቀን በልቶ የማያውቁ እግዚአብሔር በተአምር መና እያበላቸው ስመራ ዛሬ ግን ስጋ ናፈቀን። ምንጭ ውሃ ጠማን ስሉ እግዚአብሔር ከአለት ላይ ውሃ ያፈልቅላቸው ነበር። ስጋ እንደ ዝናብ ያዘንብላቸው ነበር። እግዚአብሔር ኪዳን ከገባ
ኪዳኑን ሳያጸና መንገድ ጥሎ አይሄድም። ድምጾቻችሁ ከፍ አድርጉና ጥሎኛ አይሄድም።